ሰላም እንደናችሁ ዴት ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የሚተላለፉ ቪዲዮዎች እናንተ ዘና ፈታ የሚያደርጉ እንዲሁም ቁም ነገር የምታገኙባቸው ቪዲዮዎች ከእናንተ ወደ እናንተ ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው የዚህ ቤተሰብ አባል መሆን ለዚህ ቤተሰብ አባል መሆን እጅግ በጣም ቀላል ነው። ሰብስክራይብ የምትለዋን በተን ነካ በማድረግ እንዲሁም ቪዲዮዎችን ላይክ እና ሼር በማድረግ የዚህ ቤተሰብ አባል መሆን ይቻላል። ብዙ ወሬ ያበዛውባችሁ ለዛሬ ወዳችሁላችሁ ቪዲዮዎች እንሄዳለን። ቅላት ደግሞ ደደብ ያደርጋል። ሽሮ ይደፍናል። ኢየሱስ ክርስቶስ ቢኮዝ ሽሮ ውስጥ ያሉ ቪታሚን ወደ ላቦራቶሪ ብታስገባው ሽሮ የሚባለው ምግብ ላቦራቶሪ ያስገባው ላቦራቶሪ ውስጥ ታስገባው ሽሮ ቪታሚን ለስ ነው። ምንም ቪታሚን የለውም። ቪታሚን ለስ ነው። ይሄ ከሳይንስ አንፃር ነው ነገር። እሺ ሰውነታችን ቪታሚን ያለው ነገር ቢበላና ቢመገብ ጥሩ የሆነ ወዝ ይኖረናል። አሁን አንተ ወዝ ምን እንደሚመስል በጣም ፊት ያምራል፣ ሰውነት ያምራል። ስለምትበላ ነው። ሽሮ ትበላለህ? እኔ እንደውም አብዛኛው ነው ሽሮ ነው በላው። ሽሮ እየበላህ ነው? እንደውም የሽሮም ክክ ነው የምበላው። ሽምብራ ሽሮ እንደውም እነግርሃለሁ። የምን ሽሮ እንዳለ የባቄላ ሽሮ፣ የአጃ ሽሮ፣ ሽምብራ አተር ሽሮ፣ ሽምብራ ዱቤ ሽሮ፣ ሌላ የምን አለ አንተ አታውቅም? ዳይሬክተር የምን ሽሮ ታውቃለህ? ሽሮ አንተ ምን የምን ሽሮ ታውቃለህ? የባቄላ ሽሮ። እሺ የጓያ ሽሮ ጨምር እስቲ አንድ ሌላ የጓያ ሽሮ ማለት ኦኬ። ንገር ይብሮ አብረን ያደግከው ከሽሮ ጋር። አሁን አንተ ብዙ እንግዲህ ይቅርታ ብዙ ሀገሮች ዙርሃል፣ አውሮፓ ዙርሃል፣ ብዙ አሜሪካ ሄዳልና እዛን ሀገር ሽሮ የሚባል ምግብ አለ ይታወቃል? የለም። ብቸኛ ኢትዮጵያ ውስጥ ነው ያለው ሽሮ። ከዚህ ሀገር ይሄዳል፣ አበሻው ይሄዳል እንደ ሽሮ እኛ ኤክስፖርት አልጀመርንም። ኤክስፖርት አናረግም፣ ግን ሰው በራሱ በግሉ ይወስዳል። ግን ሽሮ እንደ ትምክህታችን ግን አናረገውም። ቢኮዝ ኢትዮጵያ ውስጥ በቂ አንታው ሽሮ በልታ አታውቅም ነው? ሰልችቶ ሆኖ ሰለቸኝ። የሆነ ጊዜ ከቤተሰብ ተገፍቼ ሽሮ ብቻ እየበላሁ በጣም አስጠላኝ እና አሁን ሽሮን ቤት ውስጥ የለም። ሽሮ አሁን ከአንተ ቤት አግብቶ ወጥቷል። ጭራሽ የለም ሽሮ እንዳላይቢ እና አሁን ነው ወዜ ራስ ጥሩ የሆነ ቪታሚን ለስ ነው። ጎግል አድርጉ። ኦኬ እሺ። ሽሮ አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል። ሽሮ ይደፍናል። ኢየሱስ ክርስቶስ ቢኮዝ አተር አራሰው የምንለፈልብን እና ታዲያ ሙሉ ኢትዮጵያ ደደብ ነው እያልክ ነው እኮ። በዚህ አይነት እንዴ ምን አይነት ሰው ነህ በእናትህ? ሽሮ ደደብ ያደርጋል ካልኩ ሙሉ ኢትዮጵያ ህዝብ እኮ በቃ አብዛኛው ማለት ይቻላል ሽሮ ተመጋቢ ነው። ያ ማለት አብዛኛው ኢትዮጵያ ህዝብ ምንድነው ማለት ነው? በአንተ አገላለጽ ደደብ ነው ማለት ነው። ኧረ ተው፣ እንዴት ይሆናል? አይ እንግዲህ እኔ ምንም ማለት ነው እዚህ ጋር እንዴት እንደዛ ትላለህ? ሸባብ ደግሞ አንተም እንደው በዚህ እርሜ ደግሞ ሴት እየጀነጀ ሂድ ወደዛ ደግሞ ይዤልህ የምመጣውን አታውቅም? ማሩን ይዤልህ እመጣለሁ። ማር ይዘና ማር ገና ነሽ። አሽከችኑ መጣኝ እኮ አሽከችኑ መጣኝ። ምን አድርገኸው? ከመቶ 50 ምናምን ሴቶች በላይ ምናምን በእንትን በኖርማል አውቃለሁ። አንዴ ጓደኛ ምናምን ሊሆነን ከመቶ 50 በላይ ማለት ነው። በቃ የሆነ በአንድ ጊዜ 5 6 7 ምናምን ይኖሩ ይነበራል። ከ150 በላይ ፍቅረኛ ነበር። 150 በላይ ከ150 በላይ ማለት ነው። በስም አላውቃቸውም። እግዚአብሔር አለ ከኤ እስከ ዜድ ነው። የሆነ ሰዓት ቁጭ ብዬ የሆነ ሰዓት ላይ ማለት ነው ማስታወስ ሞክራለሁ። እንትን እያሉ ወይ እንትና አያውቁም። ተይዛታቅም ሙስሊም ክርስቲያን ጴንጤ ምናምን ከሃይማኖት የቀረኝ የለም፣ ከዘር የቀረኝ የለም። ኦሮሞ፣ ትግሬ፣ ሶማሌ ከማሊ ሁሉ አልቀረኝም። ማሊ የሚባል ብሔር አለ ኢትዮጵያ ውስጥ። ማሊ የምወቅሳት በዚህ ነው በአንድ ነገር። ምክንያቱም የሷ ብሆን እኔ ማለትም ንጉሷ ነበርኩኝ። እኔ ምንም አይነት ነገር አይቀየረኝም ነበረ። ግን አሰብኩኝና ከዛ በኋላ አንተን ስል ተበል የሆነ ሰዓት ላይ ህይወቴ በጣም ከመስመር ወጣ። ከ150 ምናምን በላይ የሆነ ሰዓት ሴተኛ ዳሪ ማም ከገባ
ይሄንን የምናገረው የሆነ ሰው ከህይወቴ እንዲማርበት ነው ባይዘው እንጂ ለማንም ሰው በህይወቴ ማንም ሰው የሚያቀኝ ማለት ነው ሲል ቀና ምንድነው የምንማረው ከዚህ በእናትህ የሚያቀኝ ብዙ ጓደኞች አሁን ይሄንን ኢንተርቪው ሲያዩ ማለት ነው እንዴት ነው የምትሳቸው ግን how do like እንዴት ነው ማጥፈር ደፋር በቃ ምንም ኬር በቃ የሆነ ሪስፔክት ስትነሳ የሆነ በቃ ቀልደኛ ስትሆን ዝም ብለህ በቃ ኢቭን ጥያቄ ራሱ ያስፈልገውም ዝም ብለህ በቃ ተጫዋቹን እስኪ ምናምን ነገር እንትን በል ቀለል በል ዝም ብለህ ወደ ቤት ወክ ያረክ ማም እስኪ ቤት እንሂድ እኔ የሚገርመኝ ማለት ነው ይቅርታ አድርግልኝ በህይወቴ ትልቅ ጠባሳ የሆኑብኝ ነገሮች እዚህ ያለ ምን አይነት ሰው ነው በእናትህ 150 ሰው ጋር በስማ እንደዚህ ይቻላል እንዴ 150 አንድ ሁለት ሶስት ኧረ በስመ አብ 150 እንደዚህ ይቻላል እንዴ ቤተሰብ በህይወት መኖር ራሱ አንተ ነው በእናትህ እንዴት ነው የምትኖረው በህይወት ይሄ ሁሉ ሴት እንትን ብለህ ኧረ በስመ አብ አንተ ክፉ ነህ በእናትህ ተው በእናትህ አትሆንም አንተ አባት ሰላም ነው እንዴት ነህ ሰላም ነው እንዴት ነው እዚህ አካባቢ ነህ እንዴ እዚህ ነኝ እዚህ አካባቢ ነህ የምከራይ ቤት ይገኛል እንደዚህ ቤት ፈልግ አዎ ቤት ፈልጌ ነው ይሄ ያንተ ነው መኪናው አዎ የኔ ነው እሱን ታውና አለ እንዴ እኔ አሁን ሰው ነኝ ይሄ ገዝተህ ነው መኪናው አዎ ገዝቼ ነው የምከራይ ቤት እኮ ነው ጠየቅኩ ስለ መኪና ነው እንዴ አንተ በቃ እኔ ራሴን ባጠፋ ነው ማለት ሰው አንተ በዚህ እኔ ታናሽ እኮ ነህ እዚህ ይሄ መኪና አለ እስከ ስንት ነው የምትከፍለው ቤት ታገኝ አዎ አሪፍ ቤት ከሆነ እስከ 20 ለአንድ ወር አዎ እስከ 20 ወይ እስከ 30 ችግር የለውም ምን ነው ምን ሆነ ነው እኔ በወር እኮ 5,000 ማላገኝ ተው ሰው እየኖረ ነው ኧረ በእናትህ አታልቅስ ካለ ንገረኝ ነው በቃ ተው አላቅም ነው ማያቅም በቃ መጣን ሂድ እባክህ ምን አይሰው ነው እሱ በአመት የማያገኘው ብር በወር ያለ በኪራይ እያደረግክ ታዲያ እሱ አሁን እሱ እየኖረ ነው በእናትህ ራሱን ቢያጠፋ ነው የሚሻለው ነው ምክንያቱም እሱ አንተ የእሱ ታናሽ ነህ የያዝከውን ነገር ሲያይ ታሰማው እኮ ተው እንደዚህ አታድርግ አሎ በያ ያብድቃ ነው የምልህ ልበል የባለፈው የጠየቀኝ ያቺ ቸከሷ ማለት ነው ቂጣማ እንደው ምንድን አይ ስትለኝ ወይ አልኳት እሺ ወይ እራልልሽ ይመጣል የምርሽን ነው ቅመም በቃ መጣ ቆይ ጠብቂው ይመጣልሻል እዋ ሰላም ተጠየቀች መጣው እንደባለፈው ላጣለው ሙድ ይዛለው ብትይ ግን እደፋሻለሁ መጣው የፈጠነና በቃ የታለች እዚህ ነበርክ እንዴ የት ነበር የታለች እያልኩ እያስከረ በሴት እንቡጥ ገላ ከምትታለል ገንዘቤን ስጠኝ የምን አባ ገንዘብ ነው አንዱ ረጅም ሰው እንደ ስትባሉ በቃ ጅል ናችሁ አይደል አይደለም እሺ እሱ ከብርሃን ፍጥነት በፈጠነ ፍጥነት እዚህ መጥቶ እንደዚህ ተዋለ በእናትህ ወይ ይችላል እንደው ምን ይሻላል በእናትህ አምጨምጨምጨም እስኩ ምን ነው እንደዚህ ቀለል አድርገው እንጂ እንደዚህ 50 ሰላም ስለከፈትኩት ማለት ሊያግዝ እኮ ነው 50 አንተ ከፈታለህ ብራዘር ገንዘብ እንደዛ አይነት አንዳንድ ምንጭ የሆኑ የሆናችሁ ሰዎች አላችሁ በብልጠት የሚሆን ይመስላችሁ ማለት ነው ካልተፈቀደልህ ምንም አትጨርጨር በቃ ሲተፈቀደልህ ነው የምትኖረው በብልጠት አይደለም አንተ በቃ ምን ትሆናለህ ስትል ተበለጠ እሱ ሊያግዝህ ነበር በትክክል አንተ ግን ክፋት ሰራህበት ክፉ ፍቅር አግባኝ እንጂ ምን አለሽ ድንግል እኮ አለኝ እኔ አላምንም በባር ሊታይ ነው እንዴት Gets a red card. It is a red card. Oh! ቫር
ግን ሲታይኛ በደንብ አላየንም። በእናትህ በደንብ ለምን አላሳየንም? ግን በእናትህ እንደሐሰበ ሞር በቃ ብታሳየን ለኛ ለመተማመንም እንዲመቸን በእናትህ። ወይ ጉድ! በቫር ተጀምሯል። ጥንቃቄ አድርጉ። ካሁን በኋላ እንደዚህ ነኝ ድንግል ላይ ምናምን አይሰራም። ይታያል፣ ይጣራል። ከተጣራ በኋላ ነው። አስቸኳይ የተባለ የጥንቃቄ መልእክትና እንዲሁም ደግሞ የአዲሱ የበሽታ መንስኤ በይፋ ታውቋል። ልንገራችሁ፣ የበሽታው መንስኤ ማርበርግ ቫይረስ መሆኑ እንግዲህ መለየት መቻሉ ጤና ሚኒስቴር በይፋ አስታውቋል። ጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ የሄሞራጂክ ፌቨር በሽታ መከሰቱንና እንዲሁም ደግሞ የበሽታውን ምንነት በማረጋገጥ ላይ መሆኑ እንግዲህ ከሰሞኑ መግለጹ የሚታወቅ ነበረ። ሚኒስቴሩ እንግዲህ በዛሬው ዕለት ባወጣው መግለጫ የበሽታው መንስኤ ማርበርግ ቫይረስ መሆኑ እንግዲህ አስታውቋል። በዚህ መሰረት የበሽታው ምልክት የሆኑትን በአፍ፣ አፍንጫ እንዲሁም ደግሞ ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥ እንዲሁም ደግሞ ማስመለስ ምልክት ሲኖር ወደ ሕክምና ተቋም እንግዲህ በአፋጣኝ መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባም ጤና ሚኒስቴር አስቸኳይ የተባለ የጥንቃቄ መልእክት እንግዲህ አስተላልፏል። እናንተም ይህንን መረጃ ለሌሎች እንዲደርስ ታዲያ ሼር በማድረግ የበኩላችሁ እንድትወጡ በትህትና እንጠይቃለን። ለጥንቃቄ ያክል እንግዲህ በሰሞኑ በሀገራችን በጂንካ በሚባል አካባቢ የተከሰተ ቫይረስ ነው። እንግዲህ ለጥንቃቄ ያክል ነው መጠንቀቅ ያለብን ነገር ጠንቀቅ ነገር። ያው ኮሮናም ኮቪድም አልፏል፣ ግን ቢሆንም ጥንቃቄው አይከፋም። ለመጠንቀቅ ያህል መልእክቱን እንድታውቁት ያክል ነው። ቤተሰቦቼ፣ ውድ ቤተሰቦቼ እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እነዚህ ይመስሉ ነበር። በቪዲዮዎቹ ዘና እንዳላችሁ እንዲሁ ነገር እንዳያገኝባችሁ ተስፋ አደርጋለሁኝ። በቀጣይ ቪዲዮዎች እስከምንገናኝ ቻናሉን ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ ቤተሰቦች። ኧረ ፍቅር ስጦታ እንዲሁም ላይክ እና ሼር በማድረግ እዚህ ቤተሰብ አባል ይሁኑ። እንዲሁም በባለፈው የለቀቃቸው ቪዲዮዎች ኢንድ ስክሪን ላይ አስቀምጥላችኋለሁ። እነሱን እየተመለከታችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አብራችሁ ስለነበራችሁ አመሰግናለሁ። ወዳችኋለሁ።